ዛሬ የፒሽትሪ አካውንቲንግ ሶፍትዌር ላይ ካምፓኒ እንዴት ክሬት እንደምናደርግ ቪዲዮ አብረን እንሰራለን። ስለዚህ የፒሽትሪ አካውንቲንግ ሶፍትዌር ኮምፒውተራችን ላይ ወይ ደግሞ ፒሲያችን ላይ ከጫነ በኋላ አንድ አራት አይከኖች ዲስፕሌይ ያደርጋል። እነሱም አይከኖች ፒሽትሪ ቢዝነስ የሚል፣ ሌላው ደግሞ ፒሽትሪ ኖውሎጂ ሴንተር፣ ሌላው ደግሞ ፒሽትሪ ኳንተም 2010 አካውንታንት ኤዲሽን አውቶማቲክ ባክአፕ ኮንፊግሬሽን የሚል፣ አራተኛው ደግሞ ፒሽትሪ ኳንተም 2010 አካውንታንት ኤዲሽን የሚል ነው። ስለዚህ እኛ ፒሽትሪ ራን ለማድረግ ፒሽትሪ ኳንተም 2010 አካውንታንት ኤዲሽን የሚለው ላይ ደብል ክሊክ አድርጌ ነው ፒሽትሪ ራን ማድረግ እንዲጀምር እናስደርጋለን ማለት ነው። ፒሽትሪ ሶፍትዌር ስንል የፋይናንሻል ትራንዛክሽኖችን ሪከርድ የምናደርግበትና ፋይናሊ የተቋሙን ፋይናንሻል ኢንፎርሜሽን ፕሮዲዩስ የምናደርግበት እንዲሁም ደግሞ እንደአስፈላጊነት እስከ ፋይናንሻል አናሊሲስ ድረስ ማከናወን የምንችልበት ሶፍትዌር ነው። ይህ ሶፍትዌር እንግዲህ ለመጀመሪያ ጊዜ ራን ለማድረግ ስንጀምር እንዳልኳችሁ እነዚህን ፔጆች እናጠፋቸዋለን። ምክንያቱም ገና እንደ አዲስ ካምፓኒ ክሬት እያደረግን ስለሆነ የማያስፈልጉ ናቸው። ይሄ ፒሽትሪ ራን ማድረግ ስናስጀምር የሚመጣልን ኔቪጌሽን ባር ነው። ከራስጌው የተለያዩ ሜኑ ባሮች ይኖራሉ። ላይክ ፋይል ሜኑ ባር፣ ኤዲት፣ ሊስት፣ ሜንቴን፣ ታስክ፣ አናሊሲስ፣ ኦፕሽን፣ ሪፖርት ኤንድ ፎርም፣ ሰርቪስ ዊንዶ፣ ሄልፕ የሚሉ ናቸው። ስለዚህ ለመጀመሪያ ጊዜ ካምፓኒን ክሬት ለማድረግ ፋይል ሜኑ ባርን ላይ ክሊክ ስናደርግ የተለያዩ ኦፕሽኖች ነው የሚሰጠን። ስለዚህ ከሚመጡ ኦፕሽኖች ውስጥ እንግዲህ ካምፓኒ እንደ አዲስ እየፈጠርን ስለሆነ ፒሽትሪ ውስጥ ኒው ካምፓኒ የሚለው ወይ ደግሞ በሾርት ከት ኪቦርድ ኮንትሮል ፕላስ ኤን በሚለው መክፈት እንጀምራለን ማለት ነው። ስለዚህ ይህ ናቪጌሽን ባሩ ከዚህ ቀደም ለሌላ ካምፓኒ ክሬት ያደረግነው አክቲቭ ካምፓኒ ካለ የአክቲቭ ካምፓኒ ነው ዲስፕሌይ የሚያደርገው። እሱን ትፈልጉታላችሁ የሚለው ነው። ስለዚህ አንፈልገውም ብለን ነው እሱን እንዘጋዋለን ማለት ነው። ስለዚህ ካምፓኒን ክሬት ለማድረግ በመሰረታዊነት የምንጠየቀው መጠየቆች ይኖራሉ። ስለዚህ እነዛ መጠየቆች ምን እንደሆነ ከወዲህ እንድንዘጋጅበት ዲስፕሌይ የሚያደርግ ዊንዶ ይመጣል። እሱን ዝግጁ ከሆን ወደሚቀጥለው ፔጅ እንሄዳለን። ወደሚቀጥለው ፔጅ ከሄድን በኋላ ምን ይመጣልናል? የፒሽትሪ ፕሮዳክት እንድንመርጥለት ይጠይቀናል። ያ ማለት ምን ማለት ነው? ፒሽትሪ ለተለያዩ ካምፓኒዎች የሚያገለግል ሶፍትዌር ስለሆነ እንደ ካምፓኒው ባህሪ ሶፍትዌሩ ኦፕሬት ማድረግ እንዲጀምር የካምፓኒያችን አይነት ቤዝ አድርጌ ነው ፕሮዳክቱን እንመርጣለን ማለት ነው። ላይክ ለምሳሌ ለኮንስትራክሽን ካምፓኒ የሂሳብ ምዝገባ ለመመዝገብ እየፈለግን ከሆነ ፒሽትሪ ፕሪሚየም አካውንቲንግ ፎር ኮንስትራክሽን የሚል፣ ለአከፋፋዮች ከሆነ ዲስትሪቢዩሽን የሚል፣ ለማኑፋክቸሪንግ ከሆነ ማኑፋክቸሪንግ፣ ኖት ፎር ፕሮፊት ከሆነ ኖት ፎር ፕሮፊት፣ ሌሎች ኳንተም እና ፕሪሚየሞች ካሉ ደግሞ እንደ ሁኔታው እንመርጣቸዋለን ማለት ነው። ስለዚህ ለምሳሌ ያክል እኛ ፎር ማኑፋክቸሪንግ የሚለውን እንመርጥና ኔክስት እንላለን። ስለዚህ የካምፓኒያችሁን ኢንፎርሜሽን የምንሞላበት
ፔጅ ይመጣልናል። ስለዚህ ካምፓኒያችን ለምሳሌ ኤቢሲ ማኑፋክቸሪንግ ካምፓኒ እንበል። ከዛ በመቀጠል አድራሻው የት እንደሆነ ሜንሽን የምናደርግበት ነው። አድሬስ 1 አድሬስ 2። ስለዚህ ምናልባት ሌትሴይ ከተማው ይሄ ማኑፋክቸሪንግ ካምፓኒ የሚገኝበት ከተማ ሌትሴይ ውጭ ሐዋሳ እንበለው። ከፈለግን እንደ ከተማችን ዘን አገሩ ደግሞ ያው ሐዋሳ ካልን ኢትዮጵያ ማለት ነው። ዘን ቴሌፎን ነምበር፣ ፋክስ ወይራስ ቢዝነስ ታይፕ ጋር እንመጣለን። ቢዝነስ ታይፕ ጋር ስንመጣ ቢዝነሱ ይሄ ኤቢሲ ማኑፋክቸሪንግ ካምፓኒ ምን አይነት ቢዝነስ ታይፕ ነው? ፓርትነርሺፕ ነው? ኮርፖሬሽን ነው? ሶል ፕሮፕራይተርሺፕ ነው? ሊሚትድ ካምፓኒ ነው የሚለውን እንመርጥለትና ቲን ነምበር የካምፓኒያችን ቲን ነምበር ሜንሽን እናደርጋለን። ወይ ከፌደራል የተወሰደ ከሆነ ፌደራል አይዲ ላይ፣ ከሪጅን የተወሰደ ከሆነ ደግሞ ሪጅን አይዲ ላይ ሜንሽን እናደርጋለን ማለት ነው። ዘን ዌብሳይትም ኢሜይልም ካለን መሙላት እንችላለን። ወይራስ ግን በመሰረታዊነት የሚያስፈልግን ኤቢሲ ማነው ካምፓኒ ኔም እና ቢዝነስ ታይፕ በመሰረታዊነት ያስፈልጉናል። ከዛ ወደሚቀጥለው ፔጅ እንሄዳለን ማለት ነው። ስለዚህ ፋይናንሻል ትራንዛክሽን ሪከርድ የምናደርግበት ካምፓኒ ክሬት እያደረግን ስለሆነ ሪከርድ ለማድረግ ደግሞ ቻርት ኦፍ አካውንት ያስፈልገናል። ሶ ያዝነው የካምፓኒያችን ቻርት ኦፍ አካውንት ወደዚህኛው ሶፍትዌር በምን አይነት መልኩ ሜንቴን ማድረግ እንደምንፈልግ ዲፋይን እንድናደርግለትና ምርጫዎቹን ያስቀምጥልናል። ስለዚህ ለምሳሌ ዩዝ ኤ ሳምፕል ቢዝነስ ታይፕ ዛት ክሎዝሊ ማች ዩር ካምፓኒ የሚለው ከኦልሬዲ ማኑፋክቸሪንግ ካምፓኒ ፕሮዳክት ቅድም ስንመርጥ የዛ ካምፓኒ ባህሪ ሪሌትድ የሆነ ቻርት ኦፍ አካውንት በውስጡ ስለያዘ ናሙናዎቹን ከናሙናዎቹ መውሰድ የምንፈልግ ከሆነ ላይክ ለምሳሌ እችኛውን ክሊክ እናደርግና ከሆነ ኔክስት እንለዋለን። ስለዚህ አሁን እዚህ ጋር የሚመጡልን የተለያዩ ካምፓኒዎች ላይ ክሊክ ስናደርግ የካምፓኒው ቻርት ኦፍ አካውንቶችን ቀያይሮ ይሰጠናል ማለት ነው። ስለዚህ እነዚህ ላይ ክሊክ እያደረግነው የኛን ቻርት ኦፍ አካውንት የሚመስል እንመርጣለን ማለት ነው። የኛን ቻርት ኦፍ አካውንት የሚመስል እንመርጣለን። ሶ ካልመሰለ የኛ ቻርት ኦፍ አካውንት ሊመስል የሚችል በውስጡ ካጣ ነው ባክ እንለውና ሁለተኛ ምርጫ ላይ ደግሞ እንመጣለን። ዛት ኢዝ ኮፒ ሴቲንግ ፍሮም አን ኤግዚስቲንግ ፔጅ 3 አካውንቲንግ ሶፍትዌር የሚለው ይሄ ማለት ደግሞ ማለት ነው ኦልሬዲ በዚህ ፔጅ 3 ውስጥ ፕራክቲካሊ በራሳችንም ይሁን በሌላ ሰዎች ካምፓኒን ክሬት አድርጎ ቻርት ኦፍ አካውንትን አስገብቶ ትራንዛክሽኖቹን ራን ሲያደርጉበት ሪከርድ ሲያደርጉበት የቆዩት ካሉ ከነሱ ወደ ራሳችን ኮፒ ማድረግ በምንፈልግበት ጊዜ እችኛውን እንመርጣለን። ለምሳሌ ክሊክ ዘን ኔክስት እንላለን ማለት ነው። ዘን ኔክስት እንላለን። ስለዚህ ኖርማሊ ዳታ የለንም ሶ ባክ እንላለን። ይሄኛው ደግሞ ኮንቨርት ካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም ዊ ሜይ ሃቭ ዲፍረንት አካውንቲንግ ፕሮግራም በኮምፒውተራችን ላይ ሶ የአካውንቲንግ ፕሮግራም ላይ ቻርት ኦፍ አካውንትን ኢንስቶል አድርገን ወይ ደግሞ ሜንቴን አድርገን ከሆነና ከዛ አካውንቲንግ ፕሮግራም ላይ ለምሳሌ እንግዲህ ፔጅ 3 አንዱ አካውንቲንግ ፕሮግራም ነው። ሌላኛው ደግሞ ኩዊክ ቡክ ሌላ አካውንቲንግ ፕሮግራም ነው። ሃይቤክስ ሌላ አካውንቲንግ ፕሮግራም ነው። ሶ እኛ አሁን ፔጅ 3 ላይ ነው ያለ ነው። ከፔጅ 3 ውጪ ካሉት ሌሎች አካውንቲንግ ፕሮግራም ላይ ያለውን ቻርት ኦፍ አካውንት ወደዚህ ማምጣት የምንፈልግ ከሆነ እችኛውን ክሊክ አድርጌ ነው ወደ ኔክስት በማለት እንገለብጠዋለን ማለት ነው። እንግዲህ ሶስቱም ምርጫዎች ያልተሳኩልን ሆነው ዘን ወደ አምስተኛው ምርጫ ደግሞ ኮንሶሊዴት ኤግዚስቲንግ ፔጅ 3 አካውንቲንግ ላይክ ለምሳሌ አድቫንስ አካውንቲንግ ኮርስ ስትማሩ በነበራችሁበት ወቅት ኮምባይንድ ፋይናንሻል ስቴትመንት የሚል ቻፕተር አለ። ያ ማለት በተለያዩ ካምፓኒዎች ላይ ያሉት የፔጅ 3 ሪከርዲንጎችን ወደ አንድ ካምፓኒ
አዋህዴ ነው እንደ አንድ ካምፓኒ ፋይናንሻል ስቴትመንት ፕሮዲውስ ማድረግ የምንፈልግ ከሆነ ነው ይሄኛውን የምንመርጠው። ወይራስ ግን እኛ ግን ለመጀመሪያ ጊዜ ቻርት ኦፍ አካውንቲንግ ቢውልድ እያደረግን ከሆነ ዘን ቻርት ኦፍ አካውንት ደግሞ ከሌላ መውሰድ ያልቻልን ከሆነ በራሳችን ታይፕ አድርገን የራሳችን ቻርት ኦፍ አካውንት አሁን ክሬት እያደረግን ወዳለንበት ካምፓኒ እናስገባለን ብለን የምናስበው ከሆነ ይሄኛውን መርጥና ኔክስት እንላለን። ሶ የእናንተ ቻርት ኦፍ አካውንት አይዲ ነምበር አሰጣጥ ቤዝ አድርጋችሁ ነው ይሄኛው ደግሞ የምትመርጡት። ላይክ ኢት ኩድ ቢ ብሎክድ ነምበር ኦር ኢት ኩድ ቢ አካውንት ማስኪንግ ሊሆን ይችላል። ብሎክድ ነምበር ማለት ሲምፕል በቁጥሮች መካከል ምንም አይነት ስላሽ ዶት የተለያዩ ነገሮች አድርገን ሳንከፋፍለው እንዲሁ ሩተንሊ ቁጥር በምንጽፍበት ሂደት የምንጽፈው ከሆነ ኖ አይ ዶንት ዋንት ቱ ዩዝ አካውንት ማስኪንግ ይላል። ወይራስ ግን የተለያዩ ስላሾች በየ2 ዲጂቱ በየ3 ዲጂቱ ወይ ደግሞ በየ4 ዲጂቱ ነምበር አሳይን ያደረግንለት ከሆነ ላይክ ይሄኛው yes I want to አካውንት ማስኪንግ የሚለውን ክሊክ ስታደርጉት የመጀመሪያው ሴግመንት ዲስክሪፕሽኑን ስጡኝ ነው የሚለው። ስለዚህ ሁሉ ጊዜ ቻርት ኦፍ አካውንት ዲዛይን ስናደርግ የመጀመሪያው ዲጂት ምንድነው አካውንት ክላስ ነው የሚይዝልን። ስለዚህ አካውንት ክላስ ብለን አሳይን እናደርገው ዲስክሪፕሽኑ። ስለዚህ ለምሳሌ 3 ዲጂት አለው እንበል 3 ዲጂት አለው ላይክ ለምሳሌ አሁን እዚህ ጋር የምትታያቸው 3 ዲጂት። ከዛ በኋላ ቀጥሎ የሚመጣው ሌላ ማስኪንግ ካለ ያን ማስኪንግ ከእርስ በርሱ ለመለየት በምን አይነት ሰፓራቶሪ ፖይንቶች እንደምንለይ ዲፋይን እናደርግለትና ወደ ሁለተኛ ማስኪንግ ጋር እንመጣለን። ስለዚህ ለምሳሌ እሱን ደግሞ ሌትስ ሴይ ፕሮጀክት ልበልና 2 ዲጂት አለው። አያችሁት እዚህ ጋር በምን አይነት መልኩ እየጻፈ እንደሆነ። ሶስተኛ ጋር ስንመጣ ደግሞ አካውንት ታይፕ እንበለው አካውንት ታይፕ። ስለዚህ ይሄም ደግሞ 2 ዲጂት አለው ፋይናሊ አካውንት ነው እንበል። ስለዚህ እሱም ደግሞ 3 ዲጂት አለው ካለው የአካውንቶቻችንን ነምበር አሳይን የምናደርገው በዚህ አይነት መልኩ ነው እያለ ነው ማለት ነው። ዘን ይሄን ካለ በኋላ ወደሚቀጥለው ፔጅ እንሄዳለን። ሬቬኒው እና ኤክስፔንስ እንደ ካምፓኒያችሁ ሪኮግናይዝድ የምታደርጉበት መንገድ ካሽ ቤዝ ነው ወይስ አኩራል ቤዝ ነው ብሎ ጠይቃችኋል። ስለዚህ አይኤፍአርኤስ ተከታይ ስለሆነ ከዚህ በኋላ ምንም አይነት ምርጫ የለንም አኩራል ቤዝ ብለን ነው ኔክስት እንላለን። ዘን ትራንዛክሽኖችን ጆርናላይዝድ ካደረግን በኋላ የቀጥሎ የሚገኘው አካውንቲንግ ሳይክል ፖስቲንግ ስለሆነ ጆርናላይዝድ ያደረጋችሁትን ጆርናል ኢንትሪ በየትኛው ወይ ፖስት ያደርግላችሁ የሚል መጠየቅ ነው የያዘው። ስለዚህ ሪል ታይም ማለት ኢሚዲየትሊ ጆርናላይዝድ እንዳደረግኩት ወደ አሁኑ ፖስት እንዲያደርግልኝ የምፈልግ ከሆነ ይሄኛውን ነው። ግሩፕ ፖስቲንግ ከሆነ ደግሞ ባችን እንመርጣለን ማለት ነው። ሶ ከሁለቱ የተሻለ የፖስቲንግ ሜቶዱ ሪል ስለሆነ ሪል እንመርጥ ነው ኔክስት እንለዋለን። ዘን ፊዚካል ፕሬዳችሁን ፕሬድ ስትራክቸሩን ዲፋይን አርጉልኝ ይላል። ያው እንደ ካምፓኒ የሂሳብ ዘመን ደግሞ ፋይናንሻል ፕሬድ ይኖረናል። ሶ የኛ ፋይናንሻል ፕሬድ ታክስ ከፋዮች ስለሆን የመንግስትን ፕሬድ እንከተላለን ብለን እናስባለን። ስለዚህ 12 ወራቶች ነው ኤቭሪ ሰኔ ታክስ አመታዊ ፋይናንሻል ሪፖርት ዲፋይን ስለ ሪፖርት ስለምናደርግ 12 ወር አለው እንላለን። ስለዚህ የ12 ወር አቆጣጠሩን ቤዝ አድርገን ነው ከሁለቱ አንዱን እንመርጣለን። አቆጣጠሩ ላይክ በዩሮፒያን ካላንደር ኤቭሪ መንዝ ኦፍ ዘ ቢጊኒንግ ዴይ ያ ማለት ከወሩ ከመጀመሪያ ቀን ጀምሮ በወሩ መጨረሻ ቀን ላይ ፊዚካል ፕሬዱ የሚያልቅ ከሆነ which is 12 months accounting period እንመርጣለን። ወይራስ ግን የኛ አካውንቲንግ ፒሪየድ
መንዝ ካላንደር ጋር ማች የማያደርግ ከሆነ መንዝ ካላንደር ማለት ፈርስት ኦፍ ዘ ዴይ ጀምርና 13th or 31st ዴይ ኦፍ ዘ መንዝ የሚያልቅ ከሆነ ማች አድርጓል ነው። ዌራስ ግን ከወሩ ከአንደኛ ቀን ውጪ ባለው ቀናቶች ይጀምርና ከ30 ወይ ደግሞ 31ኛ ቀን ውጪ ባለው ቀናቶች ደግሞ የሚጠናቀቅ ከሆነ ሁለተኛውን እንመርጣለን ማለት ነው። ሶ የኛ የባጀት ዘመን አቆጣጠር ሐምሌ 1 ሰኔ 30 ነው። ሶ ሐምሌ 1ን የኢሮፒያን ካላንደር ኮንቨርት ስናደርገው ጁላይ 8 ነው። ስለዚህ ጁላይ 8 ይጀምርና ጁላይ 7 ያልቃል ማለት ነው። ስለዚህ አሁን የሚጀምርም የሚያልቅም ካላንደር መንዝ ጋር ማች ያደረገ ስላልሆነ ይሄኛውን እንመርጥና ኔክስት እንለዋለን። ሶ ዞሮ 12 ወር ዘን የዛ ሐምሌ 1 ያልነው ለምሳሌ 2014 ላይ ጀመርኩ ልበል። ሶ ሐምሌ 1 ማለት ደግሞ ጁላይ 8 ነው ማለት ነው። ጁላይ 8 ዘን የሚያልቀው እንግዲህ ጁላይ 7 ነው 2025። ስለዚህ እዚች ጋር ቱ የምትለው ኮለመን ወረድ አድርጌ ነው ጁላይ 2025 ላይ ክሊክ እናደርጋለን። ስለዚህ መቼ ላይ ያልቃል እያለ ነው 7 ላይ ሰው 31 የምትለውን ወደ 7 እንቀይርና ኔክስት እንላለን። ስለዚህ አሁን you are ready to create your company ይላል። ሶ ካምፓኒ ክሬት ለማድረግ ሂደቱን እየጨረሳችሁ ነው። ስለዚህ አሁን በነገርኳችሁ ፕሬድ ስትራክቸር የምትጠቀሙ ከሆነ immediately finished ነው የምትሉት። ማለት ካላንደር መንዝ ጋር ማች የማያደርግ ፕሬድ የምንጠቀም ከሆነ ዌራስ ግን ካላንደር መንዝ ጋር ማች የሚያደርግ ሆኖም ግን 12 ወር የሚይዝ ከሆነ የኛ ፕሬድ ስትራክቸር እችኛውን 12 መንዝስ አካውንቲንግ ፔር ይር የሚለው እንመርጥና ኔክስት እንላለን። ስለዚህ ይሄ ውጣ ውረድ የለውም። ስለዚህ ወር ብቻ ነው ወርና ዓመተ ምህረት ብቻ ነው ዲፋይን የምናደርግለት። ዌራስ ግን ቀናቶችን ዲፋይን አናደርግለት። ምክንያቱም ባይ ዲፎልት ከዛ ከመረጥነው ወር መጀመሪያ ይጀምርና ከ12 ወር በኋላ መጨረሻኛ ቀን ላይ ያልቃል እያለ ነው። ስለዚህ ጃንዋሪ ጀመረ 2024 ኔክስት ዘን ፊኒሽድ። ለዚህ ካምፓኒን በዚህ አይነት መልኩ ክሬት እናደርጋለን ማለት ነው። ካምፓኒን በዚህ አይነት መልኩ ክሬት እናደርጋለን። ሶ ፕሮሰሱን ክሬቲንግ ዳታ ፋይል ክሬት እያደረገ እየጨረሰ ነው የሚገኘው ማለት ነው። ስለዚህ ቪዲዮ 1 አዲስ ካምፓኒን እንዴት መፍጠር እንችላለን የሚለውን በዚህ አይነት መልኩ የካምፓኒያችሁን ለካምፓኒያችሁ በዚህ አይነት መልኩ ክሬት ታደርጉታላችሁ ማለት ነው። ስለዚህ አሁን እቺኛው ታስፈልገናል ለጊዜው ሶ እናጠፋታለን። ስለዚህ ኢሚዲየትሊ እቺኛው ሴትአፕ ጋይድ የምትል ትመጣላችኋለች። ሶ ቀጣይ ስቴፓችሁ ካምፓኒን ክሬት ካደረጋችሁ በኋላ የሚቀጥለው ስቴፓችሁ ቻርት ኦፍ አካውንትን እኛው ራሳችን እንፈጥራለን ስላልነው እሱን ወደ መፍጠር እንሄዳለን። ስለዚህ ክሊክ ቻርት ኦፍ አካውንት የሚል ላይ ክሊክ አድርገን ወደሚቀጥለው እንሄዳለን። እሱን በቀጣይ ቪዲዮ አብረን የምንሰራ ይሆናል።